ሰላም ውድ የሳይንስ ማይንድስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ፓርት 3 የቀጠለውን ግሬድ 7 ጀነራል ሳይንስ ማለት ነው ዩኒት 3 ይዘን መተናል ማለት ነው። ስለዚህ ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ ቀጣይ የምንለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫን እንዳትረሱ ማለት ነው። ስለዚህ ቀጥታ ወደ ቀጣዩ ሌሰን እናልፋለን ማለት ነው። በፓርት 2 እንግዲህ ስለ ኮምፓውንድ ምናምን አይተናል። እንዲሁም ደግሞ እንዴት ኬሚካል ፎርሙላቸው እንደሚጻፍ ምናምን፣ በዚህ ደግሞ ኬሚካል ፎርሙላቸው እንዴት እንደሚጻፍ እናያለን ማለት ነው። ስለዚህ it is a symbolic representation of the element or a compound ይላል። ኬሚካል ፎርሙላ የምንለው ሲምቦሊክ ሪፕሬዘንቴሽን፣ ለምሳሌ አንድን ኤሌመንት ወይም ደግሞ ኮምፓውንድን እንዴት በሲምቦል ሪፕሬዘንት እንደምናደርገው ኤክስፕሌን የሚያደርግልን ኬሚካል ፎርሙላ ነው ማለት ነው። ለምሳሌ ልክ በፓርት 2 ላይ ፓርት 2 በደንብ ካያችሁት በጣም ቀላል ነው። ሶዲየም ክሎራይድ ለምሳሌ ስትጽፉ ልክ ሶዲየም ክሎራይድ ነው እንደዚህ ብላችሁ ነው የምትጽፉት። ስለዚህ ይህ ሲምቦሊክ ሪፕሬዘንቴሽን ነው ወይም ደግሞ ምልክታዊ ነው። ያ ማለት ምን ማለት ነው? ለምሳሌ ሶዲየም ብላችሁ ስትጽፍ ሶዲየም ከዛ ክሎራይድ ዋና ሶዲየም ክሎራይድ እንደዚህ ነው የሚጻፈው። ነገር ግን በሲምቦል ስንጽፈው ወይም ደግሞ ሲምቦሊክ ምልክታዊ የሆነ ሪፕሬዘንቴሽን መገለጫው እንዴት ነው? ሶዲየም ክሎራይድ NaCl ይሆናል ማለት ነው። ሲምቦሊክ ሪፕሬዘንቴሽን ማለት ይሄ ነው። ሶ ኬሚካል ፎርሙላ ካን ቢ ክላሲፋይድ አለ እዚህ ጋር አስ ፎርሙላ ኦፍ ዘ ኤሌመንት ኤንድ ፎርሙላ ኦፍ ኮምፓውንድ፣ ፎርሙላ ኦፍ ኤሌመንት እና ፎርሙላ ኦፍ ኮምፓውንድ ይባላል ማለት ነው። ስለዚህ እያንዳንዳቸውን በደንብ እናያለን ማለት ነው። የትም እንዳትሄዱ። ሶ ፎርሙላ ኦፍ ኤሌመንት ከሚል እንጀምራለን። ዘ ፎርሙላ ኦፍ ኤሌመንት ኮንሲስት ኦፍ ዋን ካይንድ ኦፍ ሲምቦል። ልክ በፓርት 1 እና በፓርት 2 እንዳየ ነው የአንድ ኤሌመንት ሲምቦል ወይም ደግሞ ፎርሙላ ሪፕሬዘንት የምናደርገው ዋን ካይንድ ኦፍ ሲምቦል ነው። ለምሳሌ እንዴት እንበላችሁ አልሙኒየም ብንል ይሄ ነው። ልክ ይሄ አንድ ሲምቦል ማለት ነው። ወይም ደግሞ ኤሌመንት ለምሳሌ ይሄ ሲምቦሉ ነው። ፎርሙላው ሲሆን ደግሞ ለምሳሌ የአልሙኒየም ሃይድሮጅን ብንወስድ እንደዚህ ነው ፎርሙላው የምንጽፈው። ሃይድሮጅን እንደዚህ ነው የሚጻፈው። ሲምቦሉ ግን ምንድነው? ኤች ብቻ ነው። ፎርሙላው ግን ኤች2 ይሆናል ማለት ነው። በቀጣይ ስላይድ በደንብ ስለምናየው እዚህ ጋር ዝም ብለን ዴፊኒሽኑ ብቻ እናየው ማለት ነው። ምንድነው የሚለው? the formula of the element consists of one kind of symbol ኦኬ። ሞለኪውልም ነው ደግሞ አንድ ሞለኪውል ማለት ስሞለስት ፓርቲክል ኦፍ ዘ ኤሌመንት፣ የኤሌመንት ትንሹ ፓርቲክል፣ እንዲሁም ደግሞ ኮምፓውንድ ዛት ሀዝ ስቴብል የሆነ ራሱን ችሎ መቆም የሚችል እንዲሁም ደግሞ ኢንዲፔንደንት ኤግዚስተንስ ራሱን ችሎ ወይም ደግሞ ልክ እሱ ኤግዚስት ለማድረግ ለመኖር ነፃ ነው። የማንም ልክ ጥገኝነት አያስፈልገውም ማለት ኢንዲፔንደንት ነው ለመኖር ብቻውን ለመኖር። ለምሳሌ ብቻውን ለመኖር ስላችሁ ስለ ኬሚካል ሪያክሽን በደንብ ስለማታውቁ ነው እንጂ ስቴቢሊቲ እና አንስቴቢሊቲ የሚባል ነገር አለ። ይሄ ማለት ምን ማለት ነው? ለምሳሌ ሃይድሮጅን አምጣችሁ እዚህ ጋር ብታስቀምጡት ወይም ደግሞ ኦክሲጅን አምጣችሁ እዚህ ጋር ብታስቀምጡት በራሱ ኤግዚስት ማድረግ አይችልም። ይሄ ኦክሲጅን ለምሳሌ 2 ሰከንድ ራሱ እዚህ ጋር ብታስቀምጡት ይህን ኦክሲጅን አታገኙትም። ምክንያቱም በጣም ሃይ ሪአክቲቭ ስለሆነ ከሌላ ኤሌመንት አጠገቡ ላይ ካለው ኤሌመንት ጋር ምን ያደርጋል ማለት ነው? ኮምባይን ያደርጋል። ለምሳሌ እዚህ አጠገብ ላይ ሶዲየም ካለ ሶዲየም ኦክሳይድ የሚባል ኤሌመንት ነው እዚህ ጋር የምታገኙት። ማን ነው? ኮምፓውንድ ነው እንጂ ሶዲየም የሚባል ምን ኤሌመንትም እንዲሁም ደግሞ ኦክሲጅን የሚባል ኤሌመንትም አታገኙት። ይሄ ማለት ምን ማለት ነው? በጣም ሪአክቲቭ ነው፣ ዲፔንደንት ነው ማለት ነው። ሞለኪውሎች ግን ምንድናቸው? ስቴብል ናቸው። በቃ ስቴብል የተረጋጉ እንዲሁም ደግሞ ኢንዲፔንደንት ኤግዚስተንስ በራሳቸው ኤግዚስት ማድረግ መኖር የሚችሉ ናቸው ማለት። ለምሳሌ ኦክሲጅንን እዚህ ጋር ብታስቀምጡት ምን እንደሚፈጠር ነግሬያችኋለሁ። ነገር ግን ኦክሲጅን 2 ቢሆን ይሄ ምንድነው? ሞለኪውል ሆነ ስቴብል ሆኗል ማለት ነው። ምክንያቱም ኦክሲጅን ነበረ፣ ኦክሲጅን አለ። ስለዚህ ይሄ ኦክሲጅን ማለት 2 ኦክሲጅን ማለት ነው። ልክ ቅድም ኦክሲጅን እና በሶዲየም እንደነገርኳችሁ ይህንን ሶዲየም በኦክሲጅን ብትለውጡት ለምሳሌ ይሄኛው ሶዲየም በሶዲየም ቅድም ያስረዳዎቹን በኦክሲጅን ብታደርጉ እነዚህ ሁለቶች ቦንድ ይፈጥሩና ይህን ኦቱ ይመሰርቱልናል ማለት ነው። ሶ
የኛው ስቴብል ይሆናል ወደ ሞለኪውልነት ስለተቀየረ ማለት ነው። በጣም ቀላል ነው ይህን ለማለት ነው። ሰው ምንድነው የሚለው ዘ ኤለመንት ሂሊየም፣ ኒየን፣ አርገን፣ ክሪፕተን፣ ዚነን ኤንድ ራዲየም የምንላቸው እነዚህ ግሩፕ 8 ኤለመንቶች ይባላሉ። እነዚህ ሂሊየም፣ ኒየን፣ አርገን፣ ክሪፕተን፣ ዚነን፣ ራንደም ኖብል ጋዝ ይባላሉ። ግሩፕ 8 ይባላሉ። እንዲሁም ደግሞ ኦ ግሩፕ ይባላሉ ማለት ነው። ኦ ግሩፕ የሚባሉትም ልክ ከሌላ ኤለመንት ጋር በጣም ኮምፓይን ስለማያደርጉ ነው ማለት ነው። ምንም አይነት ሪያክሽን አይፈጥሩም። በጣም ምንድን ናቸው ማለት ነው? ስቴብል ናቸው ማለት ነው። ወይም ደግሞ አንሪያክቲቭ ስለሆኑ ማለት ነው። ሶ እነዚህን ኤለመንቶች ምንድናቸው? ሞኖቶሚክ ጋዝ ናቸው። ለምሳሌ ምን ማለት መሰላቸው? የሞኖቶሚክ ጋዝ ናቸው። ወይም ደግሞ ምንላቸው ለምንድን ነው? ሂሊየምን ብትፈልጉ ሂሊየም በቃ እንደዚህ ሆኖ ነው የሚቀመጥ እንጂ He2 ሆኖ አይቀመጥም። ምክንያቱም ለምን መሰላችሁ? ይህ ሂሊየም አንሪያክቲቭ ነው ወይም ደግሞ ስቴብል ነው። ልክ እንደ ሞለኪውሎች ምንድናቸው ብለናል? በራሳቸው ኤግዚስት ማድረግ የሚችሉ ናቸው ብለናል። ኤለመንቶች ደግሞ ኦክሲጅን ቢሆን ከሌላ ኤለመንት ጋር በጣም ሪያክቲቭ ስለሆነ ሪያክት አድርጎ በራሱ መቆም አይችልም ብለናል። ሶ እነዚህ ኤለመንቶች እንደ ሞለኪውል ምንድናቸው ማለት ነው? ይህን ተውትና እነዚህኞቹ ሂሊየም፣ ኒየን፣ አርገን፣ ክሪፕተን የምንላቸው በጣም አንሪያክቲቭ ስለሆኑ ወይም ደግሞ ከየትኛውም ኤለመንት ጋር በቀላሉ ሪያክት ማድረግ ስለማይችሉ ሞኖቶሚክ ናቸው። ራሳቸው በራሳቸው ቆመው ኤግዚስት ማድረግ ይችላሉ፣ መኖር ይችላሉ ማለት ነው። ሶ ቢካዝ አለ እዚህ ጋር ምክንያቱም አለ ዘ ኤግዚስት አንኮምፓይንድ ወይም ደግሞ ኮምፓይን ሳያደርጉ አሴ ሲንግል አተም ኤግዚስት ማድረግ ይችላሉ፣ መገኘት ይችላሉ። ሞኖቶሚክ ጋዝ እንላቸዋለን። ፎርሙላችን ልክ እንደ ሲምቦላቸው ሂሊየም ስትሉ ሂሊየም ነው። አርገን እንደዚህ some non-metallic element exist as molecule containing 2, 4, 8 atoms ለምሳሌ ዳያቶሚክ ሞለኪውል የምንላቸው እዚህ ጋር እየተጠቀሱት እነዚህ ጀነራል ስለሆኑ መያዝ አለባችሁ ማለት ነው። ሃይድሮጅን፣ ናይትሮጅን፣ ኦክሲጅን፣ ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን እነዚህኞች ልክ ሲምቦላቸው እዚህ ጋር የተጠቀሱ ናቸው። ለሃይድሮጅን ኤች፣ ለናይትሮጅን ኤን፣ ለኦክሲጅን ኦ። ሶ ፎርሙላቸው ግን እንደዚህ በዚህ ፎርሙላ የሚቀመጡት በናይትሮጅን ፎርም ሞለኪውላር ፎርሙላቸው ማለት ነው። ምን ማለት መሰላችሁ? እዚህ ጋር በደንብ ሁለቱን ኤግዛምፕል ወስጄ ላስረዳችሁ። ሂሊየም አለ ብያችኋለሁ። እዚህ ጋር ሂሊየም አለ ይህ ሂሊየም በጣም አንሪያክቲቭ ስለሆነ እንዲሁም ደግሞ ሞኖቶሚክ ጋዝ ስለሆነ እንዲሁም ግሩፕ 8 ስለሆነ በራሱ ኤግዚስት ማድረግ ወይም ደግሞ ኤግዚስት ማለት መገኘት ማለት ነው። በራሱ የሚገኝ ከሆነ ምንድነው ብለና ማለት ነው እንደዚህ አድርገን ማስቀመጥ ይችላል። ነገር ግን ኦክሲጅንን ብንወስድ ኦክሲጅን ቅድም ስለነገርኳችሁ ወይም ደግሞ አሁን በሌላ ኤግዛምፕል እንገራችሁ። ለምሳሌ ናይትሮጅን ብንወስድ ናይትሮጅን በራሱ ቁሞ መገኘት ወይም ኤግዚስት ማድረግ አይችልም ማለት ነው። ምክንያቱም በጣም ሪያክቲቭ ነው ወይም ደግሞ ቶሎ ሪያክሽን መፍጠር ይችላል ማለት ነው። ሶ በአጠገቡ ቅርብ ላይ ካገኘው ነገር በሙሉ ኮምፓይን በማድረግ ሌላ አይነት ኮምፓውንድ ነው የምናገኘው። ስለዚህ እዚህ ጋር ሶዲየም 2 የምንለው በዚህ ፎርም ነው የምናገኘው። ይሄ ማለት ምን ማለት መሰላችሁ? እዚህ ጋር ምንድነው ሶዲየም አለ ማን ነው ናይትሮጅን አለ። ይሄ ናይትሮጅን እንደዚህ ሆኖ በራሱ ቆሞ መገኘት ስለማይችል ኤግዚስት ስለማያደርግ አጠገቡ ካለ ሌላ ናይትሮጅን ጋር ሪያክት ያደርግና ናይትሮጅን ሞለኪውል ይሰጠናል ማለት ነው። እንደዚህ ሲሆን ስቴብል ይሆናል፣ በራሱ መገኘት ይችላል ማለት ነው። በራሱ መገኘት ይችላል ማለት ነው። ሶ ይህንን ካየን ልክ እንዴት ኤለመንቶች ኬሚካል ፎርሙላቸውን እንዴት እንደምንጽፍ በደንብ ተረዳችኋል ማለት ነው። እነዚህ ዳያቶሚክ ናቸው ላይ የተጠቀሱት እነ ሂሊየም፣ ኒየን፣ አርገን፣ ክሪፕተን የሚባሉ ግሩፕ 8 ላይ በሙሉ የተቀመጡ ኤለመንቶች ሞኖቶሚክ ናቸው። እንዲሁም ደግሞ ልክ የሲንግል አተም ነው ኤግዚስት የሚያደርጉት ማለት ነው። ሶ ኤለመንታ ፎርሙላ አር ፋውንድ ኢን ሆሞ ፖላቶሚክ ደግሞ ለምሳሌ ሲንግል አተሞችን አየን። እነዚህ ደግሞ ዳይ ማለት ሁለት ማለት ዳያቶሚኮች አየን።
ለምሳሌ ደግሞ 3 እና ከዛ በላይ ደግሞ ሆኖ የሚገኙ ሊኖሩ ይችላሉ። ለምሳሌ ኦዞን ስናይ ምንድነው የሚለው አንድ ባንድ ላንብብላችሁ። ኤሌመንታል ፎርሙላ ኦልሶ ፋውንድ ደግሞም ያለው ለምንድን ነው? መጀመሪያ ሂሊየም፣ ኒየን፣ አርገን የሚባሉትን ግሩፕ 8 ኤሌመንቶችን የሲንግል አተም መገኘት ይችላሉ አለ። ከዛ እዚህ ጋር ደግሞ እንደገና ደግሞ በዲያቶሚክ ሞለኪል ሁለቱ ነው መገኘት ይችላሉ አለ። ኦልሶ ፋውንድ የሚለው ደግሞ ሁለትና ደግሞ ከዛ በላይ ከሁለት በላይ ደግሞ 3 እና 4 8 ሆነው መገኘት ይችላሉ። ለምሳሌ እዚህ ጋር ኤግዛምፕል የሰጠን ኦዞን ኦስሪ 3 ኦክሲጅኖች ናቸው ያሉት እዚህ ጋር ፎስፎረስ 4 ኦክሲጅኖች፣ ሳልፈር 8 ኦክሲጅን በእነዚህ ፎርሙላቸው ይገለጻል ማለት ነው። ኤሌመንታል ፎርሙላ የሚለውን በዚህ አየር ማለት ነው። አሁን ደግሞ ፎርሙላ ኦፍ ኮምፓውንድ እናያለን ማለት ነው። እንዲሁም ቫላንስ ነምበር ካየ በኋላ ይህንን ለሰን እንጨርሳለን ማለት ነው። ፎርሙላ ኦፍ ኮምፓውንድ እንደሚለው ኤሌመንት ኮምባይን ቱ ፎርም ኮምፓውንድስ ልክ ኤሌመንቶች ኮምፓውንድን ወይም ደግሞ ንጥረ ነገሮች ውህድን ለመፍጠር ኮምባይን ያደርጋሉ እርስ በራሳቸው። ይህንን በፓርት 2 እና በፓርት 3 ቪዲዮ እየሰራ ነው ማለት ነው። ቀጣይ ሄዳችሁ ማየት ትችላላችሁ። ኤሌመንቶች ለምሳሌ እዚህ ጋር ምናምን ብለናል በፓርት ያየነው ሶዲየም የሚባል ኤሌመንት ቢኖርና ክሎሪን የሚባል ኤሌመንት ቢኖሩ ሁለት ኤሌመንቶች ናቸው። እነዚህን ኮምባይን በማድረግ ወይም ደግሞ አንድ ላይ በመጨመር ሶዲየም ክሎራይድ የሚባል ኮምፓውንድ ፎርም ማድረግ እንችላለን ማለት ነው። ኤሌመንቶች ኮምባይን አድርገው ኮምፓውንድ ይመሰርታሉ ማለት ጀስት እንደዚህ ነው ማለት ነው። ጀስት አስ ሲምቦል ኢዝ ኤ ሾርት ሃንድ ዌይ ኦፍ ሪፕሬዘንቲንግ ኤሌመንት። ሲምቦል ምንድነው? ሾርት ሃንድ ሪፕሬዘንቴሽን ነው ወይም ደግሞ በቀላሉ ለመጻፍ የሚያገለግል ምልክት ሪፕሬዘንቴሽን ነው ማለት ነው። ይህ ማለት ምን ማለት መሰላችሁ? ለምሳሌ አሁን ሶዲየም እና ክሎሪን እዚህ ጋር ሶዲየም ክሎራይድ ይሰጣሉ ነው ያልኳችሁ። እዚህ ጋር ሶዲየም ብዬ አልጻፍኩም፣ ክሎሪን ብዬ አልጻፍኩም፣ ሶዲየም ክሎራይድን ብዬ አልጻፍኩም። ልክ በምንድን ነው የጻፍኳቸው? በሲምቦላቸው ሶዲየም በሚለው ኤንኤ፣ ክሎሪን ሲኤል፣ እንዲሁም ደግሞ ሶዲየም ክሎራይድ ኤንኤሲኤል። ስለዚህ ይሄ ሾርት ሃንድ ሪፕሬዘንቴሽን ወይም ደግሞ በአጭሩ የተጻፈ ምልክት ነው የኤሌመንቶች ኮምባይን ነው የሚለው። ይህንን መጀመሪያ በምንድን ነው የሚጻፈው? ሶዲየም ብለን ስንጽፍ ሶዲየም ፕላስ ክሎሪን ከዛ ይሰጠናል ወይም ኢትጊቫስ ብለን መጻፍ እንችላለን። ሶዲየም ክሎራይድ ብለን እንጽፋለን። ይህን ሁሉ ከመጻፍ ልክ በሲምቦል መጻፍ የበለጠ ሞር አሪፍ ነው ማለት ነው። ሾርት ሃንድ ሪፕሬዘንቴሽን የሚለው ይሄን ነው። ኬሚካል ፎርሙላ ይላል እዚህ ጋር ኬሚካል ፎርሙላ ኮምፕራይዚንግ ቱ ኦር ሞር ዲፈረንት ሲምቦልስ። ኬሚካል ፎርሙላ ሁለትና ከዛ በላይ የሆኑ የተለያዩ ሲምቦሎች ሊሆኑ ይችላሉ። ኢዝ ሾርት ሃንድ ሪፕሬዘንቴሽን ኦፍ ኮምፓውንድ ኢን ፎርሙላ ኦፍ ኮምፓውንድ ዘ ፎሎዊንግ ፖይንትስ አር ኖቲስድ። ስለዚህ ምንድነው የኮምፓውንዶችን ፎርሙላ ስንጽፍ እነዚህ እዚህ ጋር የተጠቀሱ ነገሮች የግድ መታወቅ አለባቸው ማለት ነው። ምንድን ናቸው? እያንዳንዳቸው በደንብ ነው። ኢን ኢች ፎርሙላ ዘ ሲምቦል ኦፍ ዘ ኤሌመንት ዊች ፎርም ዘ ኮምፓውንድ አር ጊቨን። ልክ በእያንዳንዱ ፎርሙላ ኮምፓውንዱን ፎርም ያደረጉልን የኤሌመንቶች ሲምቦል ይሰጣል። ኢች ሲምቦል ኢዝ ኢሚዲየትሊ ፎሎድ ባይ ሰብስክሪፕት ሾዊንግ ዘ ነምበር ኦፍ ዘ አተም ኦፍ ዛት ኤሌመንት። ምንድነው? ልክ የኤሌመንቶች ሲምቦል ልክ በሰብስክሪፕት ይጨመርበታል። ወይም ደግሞ ሰብስክሪፕት ማለት ለምሳሌ እዚህ ቀደም ላይ እንደነገርኳችሁ ለማስታወስ ያህል ኦክሲጅን እንደዚህ ብዬ ጽፌያለሁ። እዚህ ጋር ይቺ ሁለት ሰብስክሪፕት ትባላለች ተማሪዎች። ምንድናት የምታመለክተው? በዚህ ኮምፓውንድ ውስጥ ወይም ደግሞ ሞለኪል ውስጥ ስንት ኤሌመንት እንዳለ ነው የምታመለክት። ቀደም ላይ ስንት ነበረ? ሁለት ማለት ነው። ለምሳሌ ኦ3 ስንል ደግሞ ኦዞን ሲሆን ደግሞ 3 ኤሌመንት። ስለዚህ እነዚህ ሰብስክሪፕት ይባላሉ ማለት ነው። በጣም ቀላል ነው። እያንዳንዱን ነገር እየነገርኳችሁ ስለሆነ ልክ በደንብ እየገባችሁ እንደሆነ እርግጠኛ ነኝ ማለት ነው። ኢች ሲምቦል ይላል ኢዝ ኢሚዲየትሊ ወዲያውኑ ሰብስክሪፕት ፎሎድ መደረግ አለበት ማለት ስንጽፍ። በኤግዛምፕል ስለምናየው በጣም ቀላል ነው። ለምሳሌ ሰብስክሪፕት ማለት ደግሞ ከኤሌመንቱ በታች የምትጻፈው ቁጥር ማለት ናት። እሷ ደግሞ ምንድነው የምታመለክተው? ሾዊንግ ዘ ነምበር ኦፍ አተም
ምን ያህል አተም እንዳለ ለምሳሌ ኦክሲጅን ስንል 2 አተም አንድ ኦክሲጅን እና አንድ ኦክሲጅን 2 እንዳለ ነው። ኦዞን ስንል 1 2 3 እንዳለ ነው የሚያመለክትልን ማለት ነው። ነምበር ኦፍ አተም ፕሬዘንት ኢን ዛት ፎርሙላ ኦር ኮምፓውንድ ነው ሪፕሬዘንት የሚያደርግልን ማለት ነው። ሶ የመጀመሪያው ኪ ፖይንት ይሄ ነው ማለት ነው። ሁለተኛው ኬሚካል ፎርሙላ ኢንዲኬት ዘ ሪላቲቭ ነምበር ኦፍ አተም ኢች ኤለመንት ፕሬዘንት ኢን ኮምፓውንድ። ስለዚህ ኬሚካል ፎርሙላ ኢንዲኬት ምን ያደርግልን ማለት ነው? ነምበር ኦፍ አተም በእያንዳንዱ ኮምፓውንድ ውስጥ ያለው ነምበር ኦፍ አተም ሪፕሬዘንት ወይም ደግሞ ኢንዲኬት ያደርግልናል ማለት ነው። አሁን ያልነው ነው። ለምሳሌ እዚህ ጋር ዋተር ብንወስድ ዋተር እንዳያችሁት ኤች ቱ ኦ ነው። እዚህ ጋር ለምሳሌ ስንት ነምበር ኦፍ አተም አለ? እዚህ ጋር የኦክሲጅን በውስጥ ታዋቂነት አንድ አለች። አንድ ከሆነ ደግሞ አይጻፍም ስለማይጻፍ ነው ማለት ነው። ስለዚህ ሁለት ሃይድሮጅን እና ስንት ኦክሲጅን አለ? አንድ ኦክሲጅን ማለት ነው። ሁለት ሃይድሮጅን አንድ ኦክሲጅን። ምክንያቱም ሰብስክሪፕቷ እዚህ ጋር ከሷ ፊት ለፊት የተጻፈውን ኤለመንት ምን ያህል እንደሆነ ነው የምታመለክትልን ብለናል። ለኦክሲጅን ደግሞ እዚህ ጋር በውስጥ ታዋቂነት አንድ ተጽፋለች። በውስጥ ሰብስክሪፕት ካልተጻፈ አንድ ነው ማለት ነው በቀላሉ። ሶ አንድ ኦክሲጅን አለ እናለን። ይሄ በኮምፓውንድ ውስጥ ያለውን ኤለመንት ለማወቅ ይረዳናል ማለት ነው። ስለዚህ ማወቅ ያለብን ነገሮች እነዚህ ናቸው። ፎር ኤግዛምፕል የዋተርን ያሳየናል ማለት ነው። ሶ በጣም ቀላል ነው። እዚህ ጋር ኤክሰርሳይዝ 3.2 ይላል። ምንድነው? ቹዝ ዘ ኮሬክት አንሰር ፍሮም ዘ ጊቨን ኦልተርናቲቭ ይላል። ስለዚህ ትክክለኛው መልስ መልሱ ነው የሚለን። ሶ ኤለመንትስ ኤግዚስት አስ ዳያቶሚክ ኤንድ ፖላቶሚክ ሞለኪላር ፎርም ኤክሴፕት ይላል። ኤለመንቶች በዳያቶሚክ ወይም ደግሞ ሁለት ለምሳሌ ሃይድሮጅን፣ ክሎሪን፣ ብሮሚን፣ አዮዲን ምናምን እያልን ያስቀመጥናቸው ቅድም ቴብል ላይ ያዟችሁ ያልኳችሁ እንዲሁም ነው። ፖላቶሚክ ማለት ደግሞ ሁለትና ከሶስት በላይ የሆኑ ለምሳሌ ኦ3 ፒ4 እና ኤስ8 እነዚህ ኤለመንቶች ደግሞ ፎርም ኤግዚስት ያደርጋሉ። ኤክሴፕት ከማን ውጭ እያለን ነው። ፎስፎረስ ፒ4 ይገኛል ብለናል። ናይትሮጅን ምንድነው ብለናል? ዳያቶሚክ ነው ብለናል። ኦክሲጅንም ዳያቶሚክ ነው ብለናል። ይሄን ግን ኤግዚስት የሚያደርገው በሲንግል ፎርም ነው። አንኮምፓይንድ ነው። ሪያክት ማድረግ ስለማይችል ነው። ግሩፕ 8 ነው ብለን አይተናል። በዳያቶሚክ ሞለኪውል እና በፖላቶሚክ ሞለኪውል የማናገኘው ብቸኛው እዚህ ጋር የተጠቀሰው ኤለመንት ኒየን። ኮሬክት አንሰር ዲ ነው ማለት ነው። በጣም ቀላል ነው። እኔ እያንዳንዱን የነገርኳችሁን ነገር ከያዛችሁት በጣም ቀላል ነው። ሶ የመጀመሪያው ጥያቄ መልስ ዲ ይሆናል ማለት ነው። እሺ ሁለተኛ ፎር ዊች ኦፍ ዘ ፎሎዊንግ ዱ ዘ አተም ኤንድ ዘ ሞለኪውል አር ዲፈረንት ፎርሙላ። ስለዚህ አተሙና ሞለኪውሉ ወይም ደግሞ የአተሙና ሞለኪውሉ ዲፈረንት ፎርሙላ ያላቸው ነው የሚለን። ለምሳሌ ምን ማለት መሰላችሁ? እዚህ ጋር ቅድም ለማስረዳት እንደሞከር ሃይድሮጅን ይሄ ሲምቦሉ ነው የአተሙ ብያቸዋለሁ። የሞለኪውሉ ደግሞ እንደዚህ ነው ብያቸዋለሁ። ስለዚህ ሃይድሮጅን የለም። ናይትሮጅን ለምሳሌ ናይትሮጅን ባሳያችሁ ናይትሮጅን ይሄ የአተሙ ሲምቦል ነው። የሞለኪውሉስ ኤን2 ነው። ስለዚህ የተለያየ ነው። የሂሊየም ሲጀምር ሲንግል ነው፣ ተመሳሳይ ነው። አርገንም እነዚህ ግሩፕ ስለሆኑ ሞለኪውላር ፎርሙላቸውም እንዲሁም ደግሞ የሞለኪውላቸው ፎርሙላ እና የአተማቸው ፎርሙላ ተመሳሳይ። ስለዚህ የናይትሮጅን ይሆናል። ኮሬክት አንሰር ሲ ይሆናል ማለት ነው። በጣም ቀላል ነው። ወይም አይ ቲንክ ፈጠኘባችሁ ከሆነም ቪዲዮን ፓውዝ እያደረጋችሁ እያቆማችሁ እዩት። እንዲሁም ደግሞ ወደ ኋላ እየተመለሳችሁም ብታዩ ታሪፍ ነው ማለት ነው። ቫላንስ ነምበር ካየን በኋላ ይህንን ትምህርት እንጨርሳለን ማለት ነው። ሰው ምንድነው? ኤለመንትስ ኮምባይን ኢን አኮርዳንስ ዊዝ ዘ ሎው ኦፍ ኔቸር አት አቶሚክ ሌቭል። ልክ ኤለመንቶች ኮምባይን የሚያደርጉት ልክ የተፈጥሮን ህግ ተከትለው ነው ማለት ነው። ወይም ደግሞ ዝም ብለው ካገኙት ጋር ኮምባይን አያደርጉም ማለት ነው። የግድ ቫላንስ ነምበራቸው ኮምባይን የሚያደርግ መሆን አለበት ማለት ነው። ልክ አይ ቲንክ ስለ ቫላንስ ነምበር የተማራችሁ ይመስለኛል። ቫላንስ ማለት ምንድነው? ኮምባይኒንግ ፓወር ኦፍ ዘ ኤለመንት እዚህ ጋር ይለዋል። ቫላንስ ምንድነው? ዘ ኮምባይኒንግ ፓወር ኦፍ ኤለመንት። ይህ ማለት ምን ማለት መሰላችሁ? ለምሳሌ አንድ ኤለመንት ከሌላ ኤለመንት ጋር ኮምፓይል ሊያደርግበት የሚችለው ፓወር አቅሙ ማለት ነው።
ለምሳሌ ይህ አቅም ካልፈቀደለት ከሌላ ኤሌመንት ጋር ኮምባይን ማድረግ አይችልም ማለት ነው። ሶ ይህ ኤሌመንት የኤሌመንቱን ኮምባይን የማድረግ ፓወር ስለሚወስን እሱ በወሰነው ልክ ነው ኮምባይን የሚያደርገው ማለት ነው። ሶ ቫላንስ ነምበር ማለት ይሄ ነው። አንድ ኤሌመንት ኮምባይን እንዲያደርግ የሚያደርገው ማለት ነው፣ ፓወሩ ኃይሉ ማለት ነው። ሶ ኢፍ ዊ ናው ዘ ኮምባይኒንግ ፓወር ወይም ደግሞ ኮምባይኒንግ ፓወሩን ወይም ደግሞ ቫላንሲ ነምበሩን ካወቅ የኤሌመንቱ ማለት ነው ኢዚ ቱ ራይት ዘ ፎርሙላ ኦፍ ዘ ኮምፓውንድ። ሶ የኮምፓውንድ ፎርሙላ መጻፍ በጣም ቀላል ነው። ምኑን ካወቅን የአንድን አተም ኮምባይኒንግ ፓወር ኮምባይን የማድረጉን ፓወር ወይም ደግሞ ቫላንስ ኤሌክትሮን ካወቅን ነው የሚለን። ሶ ሞስት ኮመን ኤሌመንትስ ሃቭ ቫላንስ ኤሌክትሮን 1 2 3። እነዚህ ኤሌመንቶች አብዛኛውን ግሩፕ 1 ግሩፕ 2 ግሩፕ 3 ናቸው። ልክ ቫላንስ ኤሌክትሮን ምናምን እንዴት ዲቴል አይ ቲንክ 8ኛ ክፍል የምትማሩ ይመስለኛል ስለ ቫላንስ ኤሌክትሮን። እዚህም ካለ በደንብ እናያለን ማለት ነው። ሰም ኤሌመንትስ ሃቭ ሞር ዛን ዋን ቫላንስ ኤሌክትሮን። ለምሳሌ ከአንድ በላይ 4 5 ፓወር ያላቸው አሉ ማለት ነው ቫላንሲ። ይሄ ማለት ለምሳሌ እንዴት መሰላችሁ? አንድ ኤግዛምፕል አሳያችሁ የምታውቁት ከሆነም አሪፍ ነው። ለምሳሌ የሶዲየም አቶሚክ ነምበር ሶዲየም አለ ሶዲየም አቶሚክ ነምበሩ ስንት ነው? 11 ነው ማለት ነው። የዚህን ኤሌክትሮን ኮንፊግሬሽን ስትሰሩ በቦር ሼል ማለት ነው 2 8 1 ይሆናል። እዚህ ጋር 11 ነው 2 ሲደመር 8 10 ሲደመር 1 11። ሶ ይቺ የመጨረሻዋ ቁጥር ቫላንሲ ናት ማለት ነው። የሶዲየምን ቫላንስ ኮምባይን የማድረግ ፓወር ዲተርማይን የምታደርገው የምትወስነው ይቺ ቁጥር ናት። እንዲሁም ካልሲየምን ልስራላችሁ። ካልሲየም 20 ነው። 20 ማለት 2 8 8 ስንት ነው የሚሆነው? 2 8 10 8 2 እንደዚህ ነው የሚሆነው ማለት ነው። ሶ ይቺ 2 ደግሞ የካልሲየም ናት። ስለዚህ የካልሲየምን ኮምባይን የማድረግ ከሌሎች ኤሌመንቶች ጋር ጥምረት የመፍጠርን የምትወስንለት ይቺ 2 ናት ማለት ቫላንስ ነምበር ማለት ይቺ ናት። አይዶኖ ስለ ኤሌክትሮን ኮንፊግሬሽን ካወቃችሁ ኤሌክትሮን ኮንፊግሬሽንን ስትሰሩ መጨረሻ ላይ የምታገኟት ቁጥር ቫላንስ ነምበር ትባላለች ማለት ነው። እንዲሁም ደግሞ ቫሪያብል ቫላንስ ኤሌክትሮን ያላቸው ኤሌመንቶች አሉ። ወይም ደግሞ ለምሳሌ አይረን ብትወስዱ አይረን ወይም ደግሞ በፔሪዮዲክ ቴብል ቢ ግሩፕ እና ኤ ግሩፕ የሚባል አለ ማለት ነው። ፔሪዮዲክ ቴብል እንማራለን በደንብ ወይም ደግሞ ሪቫይዝ እናደርጋለን ማለት ነው። አይ ቲንክ 8ኛ ክፍል ሆናችሁ ይህን ቪዲዮ እያያችሁ ከሆነ በጣም ለእናንተ ቀላል ነው ማለት ነው። ቢ ግሩፕ ላይ የሚቀመጡ ኤሌመንቶች አብዛኛውን ጊዜ ቫሪያብል የሆነ ቫላንስ ኤሌክትሮን ያላችሁ ሶ በየትኛው እንደምትጠቀሙ ይሰጣችኋል ማለት ነው። ያ ማለት ምን ማለት መሰላችሁ? እዚህ ጋር ለምሳሌ አይረን ቢሰጣችሁ አይረን ተብሎ በቅንፍ 2 ተጠቀሙ ከተባላችሁ እንደዚህ ይሰጣችኋል። ወይም ደግሞ አይረን 3 ተጠቀሙ ከተባላችሁ ደግሞ አይረን ተብሎ 1 2 3 ይሄኛውን አይረን ተጠቀሙ ትባላላችሁ ማለት ነው። ቫሪያብል ስለሆነ የአይረን ቫለንስ ኤሌክትሮን አንዴ 2 ይሆናል አንዴ 3 ስለሚሆን ማለት ነው። ሶ በጣም ቀላል ነው። እያንዳንዱን ነገር እያብራሩ እንደሆነ ይገባኛል ማለት ነው። ስለዚህ ካልገባችሁ ደግሞ ኮመንት ሴክሽን ላይ ማሳወቅ ትችላላችሁ ማለት ነው። ቀጣይ ቪዲዮ እንዲሰራላችሁም ኮሜንት ሴክሽን ላይ ቀጣይ ቪዲዮ ትሰራለን እያላችሁ እኛን መጠየቅ ትችላላችሁ ያልገባችሁ ነገር ካለ ማለት ነው። ስለዚህ ቻው።